ቦንጆር ኮመንት አለፉ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንፈ ነው። በባለፈው ቪዲዮ ስለ ሳቮር ተምረናል። አሁን ደግሞ ከሱ የቀጠለ ሌላ በጣም አስፈላጊ የሆነ ቨርብ ቨኒር እንማራለን። ቨኒር ማለት መምጣት ማለት ነው። ቨኒርን ለሁለት ነገር እንጠቀምበታለን። አንደኛው የመጣንበትን ቦታ ወይም ሀገር ለመግለጽ፣ ሁለተኛው ደግሞ በቅርብ ሰዓታት ውስጥ ደቂቃ ወይም ሰከንዶች ውስጥ ያደረግነውን ነገር ለመግለጽ እንጠቀምበታለን። ሁሌም እንደምናደርገው መጀመሪያ ወደ ኮንጁጌሽን ወይም ወደ አረባቡ እንሄድ። ምን ማለት ነው? ለምሳሌ ከሰብጀክት ጋር ዠ ቪያን ካልኩኝ ምን ማለት ነው? እኔ እመጣለሁ እያልኩኝ ነው። ሁለተኛው ደግሞ ቱ ቪያን ካልን ደግሞ አንተ ትመጣለህ ወይም አንቺ ትመጫለሽ ማለት ነው። ኢል ቪያን ካልን ደግሞ እሱ ይመጣል እያለን ነው። ኤል ቪያ ካልን ደግሞ እሷ ትመጣለች እያለን ነው። ከዛ ደግሞ ብዙ ሰዎች ሲሆኑ ደግሞ እንደዚህ እንላለን። ኑ ቨኖ እኛ እንመጣለን እያለን ነው። ከዛ ደግሞ ቡ ቨኔ ካልን ደግሞ እናንተ ትመጣላችሁ ወይም እርሶ ይመጣሉ እያለን ነው። ከዛ መጨረሻ ላይ ደግሞ ኢል ወይም ኤል ቪያን ካልን ደግሞ እነሱ ይመጣሉ እያለን ነው። አሁን ደግሞ ወደ ምሳሌ ቀይረ ነው ስናየው እንደዚህ ነው። የመጣንበትን ሀገር ለመግለጽ ከፈለግን ዠ ቪያን ደኢትዮጵ ማለት እችላለሁ። እኔ የመጣሁት ከኢትዮጵያ ነው እያልኩኝ ነው። ወይም ደግሞ ዠ ቪያን ከአዲስ አበባ ካልኩኝ እኔ የመጣሁት ከአዲስ አበባ ነው እያልኩኝ ነው። ከዛ ቀጥሎ ደግሞ በቅርብ ሰከንዶች ወይም ደቂቃዎች ውስጥ ያደረግነውን ነገር ለመግለጽ ለምሳሌ ዠ ቪያን ደ ሞዤ ካልኩኝ እኔ አሁን በላው እያልኩኝ ነው። አሁን በቅርብ ሰዓት በልቻለሁ እያልኩኝ ነው። ናይስ። እናንተ ይህ ቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውንም ደግሞ አዲስ ቨርብ መማር ከፈለጋችሁ ሌላ አስፈላጊ የሆነ ቨርብ ነው የምንማረው። ሰብስክራይብ አድርጉ። አንቲል ዘ ኔክስት ቪዲዮ ኦርቫር